እንድዘፍን ተጠየቅኩኝ። ወዲያውኑ ስራ ተጠየቅኩ። ቤት ገብቼ አባቴን እንዴት ብዬ እንደምነግረው ጨንቆኛል። ይህች ሀገሬ ለእኔም ደግሞ በጣም ትርጉም የሚሰጠኝ የኢትዮጵያን ስርዓት፣ ወግ፣ ባህል፣ ኢትዮጵያዊነትን የሚያመለክት ድርሰት ነውና እችነች ሀገሬ አይጠየቅ ነገር ቁማ ለመውደድ ለፍቅር እና የነገን ደግሞ መምጫውን አላቅም ማለቱ ብዙ ነው ሀሳቡ እና ግጥሙ ይዞ የሚሄድ ግጥም ነው። መሰንበት ደግነ አድሮ ሁሉን ማየት ሲፈሴሚ ታየ መድመቅን የኩኩ ሰብስቤ የሙዚቃ ጉዞ ረጅም ነው። ገና በአዳጊ ወጣትነት ከዓለማየሁ እሸቴ ጋር ካቀነቀነችው እንግዳዬ ነህ እስከ አዲሱ አልበሟ ደጃዝማች ድረስ በይዘታቸው ስፋት ያላቸውን ጉዳዮች አንስታ አዚማለች። ታዲያ ሙዚቃዊ ሥራው የሷ ብቻ አይደለም። በቅብብል ዜማዎችና ኅብረ ዝማሬዎች ውስጥም የማይረሱ ሙዚቃዎችን ሰርታለች። በመገናኛ ብዙሃን ስትቀርብ ጨዋታዋ አይጠገብም። የመድረክ ሥራዎች ላይ ጎበዝ ናት። የደጃዝማች አልበምን ዘርዘር ያሉ ጉዳዮች ቀደም ሲል ካነሳሳናቸው ነጥቦች ጋር ጨምረን የኩኩ ቅኝት ተገናኝተናል። አብራችሁን ዝለቁም። ሹማዛይ መሳይ ባለሞገስ በማልረሳ ፍቅሬ እኔ አንተን ትቼ ከኔ ወዲያ ላንተ ሰው ይኖራሉ ይገርመኛል ሳጣህ አይችል ሆኔ የኔ ተሰብ ከአንተ ጋር ሆኜ ስጀማምረው ወለላ የኩኩ ደጃዝማች አልበም ግጥምና ዜማ ሲሰበሰብለት የቅንብር ወረፋን ሲጠብቅና ሚክሲንግና ማስተሪንግ ሲሰራለት 7 ዓመታትን ወስዷል። ይልማ ገብረአብ፣ መሰለ ጌታሁን፣ ቴዲ አፍሮ፣ ናትናኤል ግርማቸው፣ ምስክር አወል፣ ጥላሁን ሰማሁና ሞገስ ተካ ግጥምና ዜማዎቹን ተጠበው ሰርተዋቸዋል። የሚበዙትን ዘፈኖች የማቀናበር ሥራ የከወነው አቤል ጳውሎስ ነው። ኪሩቤል ተስፋዬ የማስተሪንግ ጣጣውን ተወጥቷል። በሐሳብ ደረጃ የሚበዙት ሙዚቃዎች ፍቅርን ጉዳይ አድርገዋል። ትዝታም ስፍራ አለው። የአልበሙ ብዙ ጉዳዮች ትኩረታቸው ፍቅር ቢሆንም ጉዳዩን በተለዩ ቃላትና ሐሳብ ገለጻ ለማድረግ የተደረጉ ጥረቶችን በተለያዩ ዘፈኖች ውስጥ ማድመጥ ይቻላል። ኩኩ በአልበሙ መሪ ዘፈን ደጃዝማች በፍቅር የተሸነፈችለትን ኩሩ ወንድ ታወሳበታለች። ፍቅር መቼም የግል መስፈርት ቁጥብነትና ሌሎች ደንቦችን አስጥሶ ለወደዱት መረታትን ማምጣቱ የታወቀ ነውና በዚህ የኩኩ ዜማ ሁሉን የሚረታው አዛዥ የጦር ማዕረግ ተሰጥቶታል። ሹም አዛዤ ጤና አዳዬ ግባበል እንግዳዬ ትለዋለች። ሹም አዛዥ ጤና አዳዬ ግባበል እንግዳዬ። ይህን ሥራ ጨምሮ 8 የአልበሙ ግጥምና ዜማዎች ደራሲው ቴዎድሮስ ካሳሁን ቴዲ አፍሮ ነው። ኩኩ በደጃዝማችነት የሰየመችው ተፈቃሪ ከሙገሳም ያለፈ ቦታ ተሰጥቶታል። ዓመታትን የሚሻገር ፍቅርና አንድ የመሆንም ቃልም ይሰጠዋል። የፍቅር ነገር በተሰኘ ዘፈኗም የማልለይህ በዕድሜ ዘመኔ ያንተ ነኝ እኔ ማልለይ በዕድሜ ዘመኔ ያንተ ነኝ እኔ። ለዕድሜ ዘመን የሚታሰበው ተፈቃሪ ከዐይን እየራቀ ባስቸገረ ጊዜም አዘቦቱ ባይመችህ በሰንበትናልኝ እያለች ምቾት የምትሰጥ አፍቃሪ ሆናም ቀርባለች። ኩኩ ሰንበት በተባለው ዜማ ማልደብቅ በልተው አንድ ቀን እንዲህ እንዳንቀር ተነፋፍቀን። የደጃዝማች አልበም ሌላ ውብ ሥራ
ትዝታዬ ነው። ድምፃዊቷ በልዩ ስሜት ካዜመቻቸው ሥራዎች አንዱ ሲሆን ታሳቢነቱ ከፍቅር ጉዳይም የላቀ ይመስላል። ደጅ በር ላይ ቆሜያለሁ ሳለኝ እንዲሁ ግጥሙ ታስቦበት የተጻፈ ከፍቅር ያለፈ ጉዳይም የሚወሳበት ሥራ ይመስላል እንደየተርጓሚው። ሳለኝ ሳለኝ በልብ ብራና በፍቅር ቀለም በሙዚቃ ስልት በኩል የኩኩ አልበም ከኢትዮጵያው ስልት ችክችክ አልፎ R&B፣ ዙክና ሌሎች ዓለም አቀፍ ስልቶችም ተደምጠውበታል። አልበሙን በወጉ ያደመጡ ሰዎች ግሩም አልበም ብለው ያሞካሹት ሲሆን በአልበሙ የተነሱ ጉዳዮች የሐሳብ ስፋት ጠበብ ማለት በዜማና ቅንብር ውስጥ የተደመጡ ጥቂት ከሌሎች ሙዚቃዎች ጋር ያሉ ምስስሎችን እንደ ክፍተት አንስተዋል። በኩኩ የደጃዝማች አልበም ውስጥ ሰፊ ተሳትፎ ያለው ቴዎድሮስ ካሳሁን ቴዲ አፍሮ ከአጃቢነት ድምጾች አልፎ ጥቂት ስንኞችንም በማዜም ለአንዱ ሥራ ድምቀት ሰጥቶታል። ይህ የሁለቱ ሙዚቀኞች ትብብር ቀደም ባለው የኩኩ የበረሃው አገር ስደተኛ ሙዚቃም ተደምጧል። የኩኩ ከሌሎች ሙዚቀኞች ጋር በቅብብልና ኅብረት ሙዚቃ የመስራት ታሪክ ግን ወደ ኋላ ብዙ ይስበናል። የመጀመሪያ ሊባል የሚችለው ከዓለማየሁ እሸቴ ጋር የሠራቸው እንግዳዬ ነህ ሙዚቃ ነው። ኩኩ ጸጉሯን በጨሌ ተሰርታ ከአንጋፋው ሙዚቀኛ ጋር እያዜመች ታሪክ የተጋራችበት የራሷን ስታይልም ያስተዋወቀችበት ሥራ ነው እንግዳዬ ነህ። እንግዳዬ ነሽ እንግዳ በበሩ ገብተሽ አረፈኝ ጓዳ እንግዳዬ ነሽ የኔ እንግዳ በበሩ ገብተሽ አረፈኝ ጓዳ። በኩኩ የቅብብል ሙዚቃዎች ታሪክ ውስጥ ሁነኛ ስፍራ ያለውና በዚህ ዘመንም ተደጋግሞ የሚደመጠው ሌላው ሥራ የ1978 ሥራ ዛልዬ ነው። ተጣማሪዋ ኤፍሬም ታምሩ ነው። በጸጋዬ ደቦች ድርሰትና በሮሃ ባንድ አጃቢነት የተሠራ ተወዳጅ ዜማ ነው። ከሰባዎቹ ምርጥ ድምፃውያን አንዱ ከሆነው ቴዎድሮስ ታደሰ ጋር ሆናም ሆናንዬን አስደምጣለች። ሆናንዬ ውቢቱ ደጋ ያለሽ ቶሎ እንደነሽ በነፍሴ ደረሽ ሆናንዬ ኮተሬ ቆላ መንደር እንደነ ሰላም ለበል። ኩኩ ከአንጋፋዎቹ ጋር የመተባበር ልምዷ ቀደም ብለን ባነሳ ነው ከዓለማየሁ እሸቴ ጋር በሠራችው ዜማ ብቻ የተገደበ አልነበረም። ኋላ ላይ ከዳምጠው አየለ ጋርም ተገናኝታለች። ጻፍልኝ ደብዳቤ እያለች ናፍቆቷን አዚማለች። የሰማንያዎቹ የቡድን አልበሞች ውስጥም ታሪኳን ያስቀመጠችው ኩኩ ሰብስቤ ከማርታ አሻጋሪና ውብሸት ፍስሐ ጋር የሠራቻቸውና በደንብ ያልተደመጡ ሙዚቃዎቿም ግሩም ናቸው። አያንግዳ ሦስቱ በጋራ የተጫወቱት ሥራ ነው። አያንግዳ እንግዳ አያንግዳ እንግዳ አያንግዳ እንግዳ ይደርሳል ማለዳ አያንግዳ እንግዳ አያንግዳ እንግዳ አያንግዳ እንግዳ ይደርሳል ማለዳ ዋትውረት ሲሉ ላወረደና ደሞ እንደ ወንዶቹ ሺ መልበጠመና ለማይደረሻለ
ከውብሸት ጋር ያዜመችው አክራርመኝም እንዲሁ የአልበሙ ቆንጆ ዜማ ነው። አክራርመኝ ልክረም ልሰንብት አክራርመኝ ልክረም ልሰንብት ጉብል ካለበት ጉብል ካለበት ጉብል ከፈቀደኝ ልብሽ ከፈቀደኝ ኩኩ ከቅብብል የሁለት ወይም ሶስት ድምፃውያን ዜማዎች አለፍ ብላ በቡድን የማህበራዊ ጉዳዮች ላይ በተዜመ ሥራ የመጣችው ከጥቂት ዓመታት በፊት ነበር። የሴቶች መብትና አገራዊ ስፍራቸውን ያስገነዘበው የአገር ካስማ ሙዚቃ ውስጥ ኩኩ በልሳኗ ሴቶችን ታኩን ማህበራዊ ፋይዳ ባላቸው ጉዳዮች ላይ ሙዚቃዊ ተሳትፎ የማድረግ ጥረት ስናነሳ የብሩህ ተስፋ እሸት አልበምንም ሳናነሳ አናልፍም። የ1977 ድርቅን ለመመከት ይደረግ በነበረው ጥረት የሙዚቃ አልበም ለገበያ አቅርቦ ሀብት የማሰባሰብ ጥረት ውስጥ በተወለደው በዚህ አልበም ኩኩም አንድ ዘፈን ተጫውታለች። ርዕሱ አንተ መንገደኛ ይሰኛል። ፍቅር ወጣኩና ከያጭ መንገደኛ ቁጭ ብያለ ባለው እንደ ሐዘንተኛ ከሙዚቃ ሥራዎቿ አልፈን ኩኩን በሙዚቀኛነትና ዝነኛ ስብዕና ስንመለከት ተጫዋችነቷንና ከሙያ ባልደረቦቿ ጋር ያላትን ቀለልና ሞቅ ያለ ወዳጅነት እናነሳለን። ይህን ሐሳብ ከሚያጠናክሩና በተለያዩ ቃለ መጠይቆችና መድረኮች ከሰማናቸው ጨዋታዎች መካከል ጥቂቶቹን ቀንጭበናል። በራሱ ያስተምራል እኮ መማጸኔ ሆነው እያኮራሽ ሆዴ አይወላወልም ስሜቴ አንቺን ሳላይ ወለምሳ ክትፎ ቀጥሬው ሲመደብ እንዲያው ጣድ አድርጎ ለብለብ ከራብ ሆዴ ሲል ገርበብ ለብርታችን ነው መደረብ ይላል። አይ የግጥም አካሄድ የፋይ ወዳ ለቤ ከለምዶ አይበገርም ለሸረቆዳ ሂልተን ሄድኩና ልብና ቁልፍ ናት ትንሽ ቁልፍ ምን ነጽ ያለገሻትም እንደሆነ እሷን ነው የሰጠዋት። አነሰችብኝ። ለምን እንደሰጠሽ ታውቂያለሽ? ለአድናቆቴ በጣም አነሰ። ምን ሆነ ሰሞኑን አተሰብ ፈገግታ ከፊት ምንድን ያፈዘዘ ወይስ እንዴ? እሱን ስትዘፍን ደስ ስላለኝ ያችን ስጦታ ሰጥቻታለሁኝ። የዓለማየሁ እሸቴ ድሮ የዘፈነውን ብዘፍን ደስ ይለኛል። የላይኑን ካየው ጠቅላላ ቢደመር በምዕራፍ ፈተና ዲግሪ አገኝ ነበር። ይህን ኩኩ ከተጫዋችነቷና ሞቅ ያለ ስብዕናዋ ባለፈ የሕይወት ከፍታና ዝቅታዎች ሲገጥሟትም ራሷን ከጊዜና ሁኔታዎች ጋር አስማምታ መኖርንም ታውቅበታለች። ጊዜና ሰው ብዙ ባላስደሰቷት ጊዜ ተክዛለች። ቻልኩበት ዘፈኗ ለዚህ የተዜመ ይመስላል። ቆየት ባለው ጊዜ ያዜመችው አይ ዘንድሮ የተሰኘ ዜማም በዚሁ በቻልኩበት ዘፈን ስሜት ውስጥ የተቃኘ ነው ሊባል ይችላል። ካምና ከካቻምና ጀምሮ ያላየሁት የለም ዘንድሮ ትላለች በዚህ ዜማዋ። መሰንበትህ ነው መቆየት ሁሉንም መለየት ከማየት ካምና ከካቻምና ጀምሮ ያላየሁት የለም ዘንድሮ። ከአራት አስርት ዓመታት በላይ የተሻገረውን የኩኩ ሰብስቤን የሙዚቃ ሕይወት ከተለያዩ ማዕዘናት ቃኝተን ያዘጋጀነውን መሰናዶ እዚህ ላይ ልንቋጭ ነው። የተለያዩ መረጃዎችንና ሙዚቃዎቿን ፈትሾ የሻውን የጻፈው ዮሴፍ ጥሩነህ